ተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት ዛሬ ይጀምራል። በተለይም ዛሬ ምሽት አርሰናል ከኮቬንትሪ ሲቲ በሚያደርጉት ጨዋታ ነው የውድድር ዓመቱ የሚጀምረው። አርሰናል ከሁለት ዓመታት በኋላ አምና ዋንጫውን ማሳካቱ ይታወቃል። ዘንድሮም ከየትኛውም ክለብ በላይ ለዋንጫው የታጨው የመጀመሪያው ክለብ ወይም ግምት የተሰጠው አርሰናል ነው። ከዛ አስቀድሞ በተለይም ደግሞ አሁን ላይ የሚነሱ የዝውውር መረጃዎች አሉ። ያው ፕሪሚየር ሊጉ የሚጀምረው በአርሰናል ጨዋታ ስለሆነ አርሰናል የተመለከተ መረጃም እንደዚሁም ደግሞ ሌሎች መረጃዎችንም ወደ እናንተ አደርሳችኋለሁ። በነገራችን ላይ እስከዛሬ በቪዲዮ እንደዚህ ፊት ለፊት መጥቼ አላቅም ነበረ። በድምፅ ነበረ ማድረሳችሁ የነበረው የተለያዩ መረጃዎችን ማለት ነው። ዛሬ ለመታወቅም ያክል ነው። ስለዚህ ዛሬ እንተዋወቃለን። እንደዚሁም ደግሞ ሁላችሁም ሀሳባችሁን አጋሩኝ። ቤተሰብ መሆናችሁንም እንዳዘነጉ ላይክም፣ ሰብስክራይብ፣ ሼር እንደዚሁም አድርጉ። ቻናላችንን እናሳድገው ማለት ነው። ቀስ እያለን ደግሞ በደንብ እንተዋወቃለን። ለማንኛውም አርሰናል የተመለከተው መረጃ ምንድን ነው የሚለውን እንመልከት። አርሰናል ኤዝሪ ኮንሳ ያለፉትን 2 ቀናት በተለይም ደግሞ ዘ አትሌቲክ ላይ የሚሰራው ዴቪድ ኦርኒስተን ያልተጠበቀ ዜና ብሮክ አድርጎ ነበረ። ብዙ ሰው ምናልባት የቀድሞ የሊቨርፑልን ተጫዋች ዣሪል ኳንሳን ከሊቨርኩሰን አርሰናል ሊያስፈርም ይችላል የሚል ነገር ነበር። ነገር ግን አርሰናል ከአስቶን ቪላ ጋር ተስማምቶ አሁን ኮንሳን ወደ ኤምሬትስ አምጥቶታል ማለት ነው። እንደውም ዛሬ ከአንድ ሰዓት እንደዚህ በፊት በተለይም ዴቪድ ኦርኒስተን ዝውውሩ ስለመጠናቀቁ ተጫዋቹ አርሰናልን ስለመቀላቀሉ እንደዚሁ ተናግሯል። በተለይም ደግሞ እንግዲህ ይህ ተጫዋች ሲመጣ ያው ሚኬል አርቴታ የተከላካይ መስመር ወይም ደግሞ የተከላካይ ተጫዋች ሆኑ በስኳድ ውስጥ ብዙ ስላሉ ምን ያደርግለታል የሚሉ ነገሮች ነበሩ። ምክንያቱም ያው የዊሊያም ሳሊባ አለመኖር ነው። ግን ዊሊያም ሳሊባ ባይኖርም ቦታውን ሊሸፍኑ የሚችሉ ተጫዋቾች እሱ እስኪመለስ አለና ለምን የሚሉ ነገሮች ነበሩ። ነገር ግን ትክክለኛ ዝውውር ይመስለኛል በእኔ እምነት። አንደኛ የፕሪሚየር ሊግ ኤክስፔሪየንስ የሆነ ተጫዋች ነው። ሁለተኛ አርሰናል ሚኬል አርቴታም ፕሪሚየር ሊጉን ብቻ አይደለም ኤም ያደረገው ሻምፒየንስ ሊጉን ሁሉንም ውድድር እንደሆነ የሚያሳብቁ አይነት ነው እንግዲህ ብዬ ነው ማስበው የዚህ የኮንሳ ዝውውር ማለት ነው። አምና የአውሮፓ ሻምፒየንስ ሊግ የውስጥ ውድድሮችን ጨምሮ ከ60 በላይ ጨዋታዎችን ቡድኑ አድርጎ እንደነበር ይታወቃል። በጉዳትም እንደዚሁ የተለያዩ ተጫዋቾችን ያጣባቸው አጋጣሚዎችም እንደነበሩ እንደዚሁ ይታወቃል። የኮንሳ መፈረም ምንም ጥያቄ የለውም። ከጋብሪኤል ማጋሊሽ ጋር መጣመሩ አይቀርም። ነገር ግን የዚህ ተጫዋች አርቴታ ብዙ ነገሮችን እንዳሰበ ማሳያ ነው። ምክንያቱም ቤን ዋይት ከማጋሊሽ ጋር ሊጣመር ይችላል የኮሚኒቲ ሽልድ ጨዋታ ላይ ያን አይተናል። ብዙዎቻችንም ማንም የሚገምተው ነው። በሊጉ ላይም ሳሊባ ከሌለ እሱ ሊጣመሩ እንደሚችል ማለት ነው። ነገር ግን የቤን ዋይት የፊትነስ ጉዳይ ይታወቃል። በማንኛውም ሰዓት ሊጎዳ ይችላል። ያ ማለት ደግሞ ቤን ዋይት የሚጎዳ ከሆነ ቤን ዋይት ሊሰለፍ የሚችለው በቤን ዋይት ቦታ ላይ ከማጋሌሽ ጋር ሊሰለፍ የሚችለው ሙስኬራ ነው። ራይት ፉትድ ተጫዋች ሆነው ሙስኬራ ነው። ያ ማለት በቀኝ ፉል ባኩ ላይ ወይም ደግሞ በቀኝ ተከላካይ ቦታ ላይ በጣም ራይት ባኩ ላይ ከባድ ይሆናል አርሰናል ማለት ነው። ፒሮ ሂንካፔ፣ ካላፊዮሪ የግራግር ተጫዋቾች እንደሆነ ይታወቃሉ። ስለዚህ ያንን ቦታ ደግሞ ሚኬል አርቴታ ደግሞ ቤን ዋይት የሚጎዳ ከሆነና ሙስኬራን ወደ ሴንተር ባኩ ሙቭ ካደረገው ራይት ባክ ላይ ጥያቄ ይነሳል። ስለዚህ ራይት ባክ ላይ ደግሞ ሙስኬራን ማቆየት የሚመርጥ ከሆነ ደግሞ 2 ሌፍት ፉትድ የሆኑ ተጫዋቾችን በሴንተር ባክ ሊያጣምር ነው ሚኬል አርቴታ። ያንን ደግሞ ጭራሽ ነው ሚኬል አርቴታ ማያስበው ማይፈልገው። ስለዚህ በእነዚህ ምክንያቶች እንደሆኑ ማንሳት ይቻላል። በሊጉ በጣም ኤክስፔሪየንስ የሆነ ተጫዋች ነው። ጥሩ የሚባል እድሜ ላይ ያለ ተጫዋች ነው። እንደውም ብዙዎች የኮንሳን ብቻ ሳይሆን ሌላው የሚነሳው ከዚህ ተጫዋች ጋር ተያይዞ ወይም ብሩኖ ጊማሬሽን ጨምሮ እድሜያቸው ነው። ምክንያቱም እኔ ለእግር ኳስ 28፣ 29፣ 27 ጀምሮ ፕራይም የሚባል በጣም ጥሩ ብቃት ተጫዋቾች ሊያሳዩበት የሚችለው ፕራይም ጊዜያቸው የሚባልበት ነው እና ተጫዋቹም ደግሞ አሁን ላይ ምንም ራሱን ፕሩቭ ያደረገ ተጫዋች ነው። በጣም ድንቅ ተጫዋች ነው። ስለዚህ ለአርሰናል ለሚኬል አርቴታ በተከላካይ ቦታ ላይ የሚጨምረው ነገር ትልቅ እንደሆነ ማንሳት እንችላለን። ሌላኛው በተለይም ደግሞ የዛሬ ምሽት ላይ አርሰናል ይህን ጨዋታ ሊያሸንፍ እንደሚችል ይጠበቃል። ብሩኖ ጊማሬሽን በተመለከተ
የማይሰለፍበት እድል አለ ብሏል። በተለይ በረዶ አርጎ እግሩ ላይ አይተነው ነበር ኮሚኒቲ ሽልድ ጨዋታ ላይ። ስለዚህ ዛሬ ምናልባት ላይጣመር ዛሬ ላይሰለፍ የሚችልበት እድል አለ። ምሽት ምናልባት ሉዊስ ማይልስ ስኬሊ እና ዴክላን ራይስ ወይም ደግሞ ስኬሊን እንደዚሁ ደግሞ ከሌላ ተጫዋች ጋር እንደዚሁ ሊያጣምርበት የሚችልበት ከዙቢሚንዲ ጋር ስኬሊን ከዙቢሚንዲ ጋር የሚያጣምርበትም እንደዚሁ እድል አለ ማለት ነው። ሌላኛው ትናንትና ከተናገራቸው ነገሮች መካከል ሚኬል አርቴታ ከፕሪማች ፕሬስ ኮንፈረንስ ማለት ነው ሉዊስ ማይልስ ስኬሊ የትም አይሄድም 100% እርግጠኛ ሆኑ በኤምሬትስ ይቆያል ብሏል። ሌሎቹ ያው እነ ሳሊባ እና እንደዚሁም ዩራን ቲምበር ጉዳት ላይ እንዳሉና ምናልባት የመመለሻቸው ጊዜ አጭር ላይሆን ወይም በቅርብ ጊዜ ሊመለሱ እንደማይችሉ ሀሳቡን ወይም ደግሞ ተናግሯል ማለት ነው። በእርግጥ አሁን ላይ ለአርሰናል ይሄ አሳሳቢ ይሆናል ብዬ አላስብም። በእርግጥ ሁለቱም ቲምበርም ሆነ ዊሊያም ሳሊባ ምን ያክል ለቡድኑ ቁልፍ ተጫዋቾች እንደሆነ ይታወቃል። ግን በሚገባ እዛ ቦታ ላይ ሚካኤል አርቴታ ስራዎችን ሰርቷል ብዬ ነው የማስበው ማለት ነው። ስለዚህ የምሽቱ ጨዋታ ላይ አርሰናል በሚገባ ይህን ጨዋታ ሊያሸንፍ ይችላል ብዬ አስባለሁ። ያ ማለት ግን ኮቬንትሪ ሲቲ አርሰናልን አይፈትነውም ማለት አይደለም። በፍራንክ ላምፓርድ በቀድሞ የቼልሲ ተጫዋች ፍራንክ ላምፓርድ ጥሩ የሚባል የውድድር ዓመትን አሳልፎ የመጣ ነው። እንደዚሁም ደግሞ በታሪካቸው ከፍተኛ የሆነውን ገንዘብ መድበው በዝውውር መስኮቱ ላይ እንደዚሁ ከፍተኛ ዝውውሮችን ሲያደርጉ ነበር በታሪካቸው። ስለዚህ በደንብ ተጠናክረው ነው የመጡት። እንደውም አንድ ያየሁት አርቲክል ምንድን ነው ክለቡ በፕሪሚየር ሊጉ የሆነ አንድ ክለብ ከሻምፒዮንሺፕ ወደ ፕሪሚየር ሊጉ ሲያድግ በፕሪሚየር ሊጉ ለመቆየት ወይም ሪሊጌሽን ለማስወገድ ነው። ነገር ግን ይህ ክለብ ለሪሊጌሽን ለማስወገድ ወይም ደግሞ በፕሪሚየር ሊጉ ለመቆየት ብቻ ሳይሆን በደንብ ለመፎካከር ጭምር እንዳሰቡ ጭምር ነበረ ስመለከት የነበረው እና ለማንኛውም ምሽት 4 ሰዓት ላይ ጨዋታ ኤምሬትስ ስታዲየም ላይ ይደረጋል። ሌላኛው ማንቸስተር ሲቲን እናንሳ። ማንቸስተር ሲቲ በተለይ የተለያዩ ተጫዋቾችን እየፈለገ ነው። ከክሪስታል ፓላስ አዳም ዋርተንን ፈልጎ ክሪስታል ፓላስ በዚህ ዝውውር መስኮት ላይ ይህ ተጫዋች አይወጣም ብሏቸዋል። በተለይ ደግሞ ለኢንዞ ማሬስካ የውድድር ዓመቱ ይሄ በጣም ጥሩ የውድድር ዓመት ሊያሳልፍ ይችላል ቡድኑ። ነገር ግን ይሄ እውነት ለመናገር ለዋንጫ ግን እናጨዋለን አሁን ላይ የኢንዞ ማሬስካን ቡድን የሚለው ትንሽ አጠራጣሪ ይመስለኛል። ወይም ደግሞ ቀዳሚውን ግምት እንደቀደሙት የፔፕ ጋርዲዮላ ዓመታት አንሰጥም ማለት ነው። ሌላኛው ሳቪኒዮን የሸጡበት መንገድ በጣም ግሬት የሚባል ቢዝነስ ነው። ሳቪኒዮን ሲያመጡት 30 ምናምን አካባቢ ከፍለው ነበረ ሚሊዮን ፓውንድ ያመጡት የነበረው። አሁን 80 ሚሊዮን ፓውንድ ከዚህ ተጫዋች ያገኛሉ። ለቶትናም በዚህ ዋጋ ነው የሸጡት እና ይህ ተጫዋች በማንቸስተር ሲቲ ቡድን ውስጥ በቋሚነት የማይሰለፍ የነበረ ተጫዋች ነው እና እኔ ቶትናም ይህን ያክል ገንዘብ ለመክፈል መስማማታቸውን በጣም አስገርሞኛል። ግን ለማንቸስተር ሲቲ በጣም ግሬት የሚባል ቢዝነስ ነው የሰሩት ማለት ነው። በዛም ተጫዋቾችን ተጨማሪ ተጫዋቾች እንደሚመጡም በእርግጠኝነት ማንሳት እንችላለን። የፓልሜራሱም ተጫዋች አላንም የሚመጣበት እድል አለ። ተጫዋቹ በግል ከማንቸስተር ሲቲ ጋር ተስማምቷል ተብሏል። ክለቡ ሊሸጠው ፍላጎት የለውም። ነገር ግን ተጫዋቹ ፍላጎት አለው ለመውጣት። እንደውም የውል ማፍረሻው ደግሞ 100 ሚሊዮን ፓውንድ ኦር ደግሞ 100 ሚሊዮን ዩሮ እንደሆነ ሲነሳ ነበር። ስለዚህ ማንቸስተር ሲቲ ምናልባት ይህንን ከፍሎ የሚያመጣበት እድል አለ። በተለይ ደግሞ ያው በማንቸስተር ሲቲ ቤት የብር ችግር የለም፣ ግን ደግሞ በተለይ አሁን 80 ፕላስ ከሳቪኒዮ ዝውውር ስላገኙ ማለት ነው። ሌላው ቶትናም በጣም ተጫዋቾችን እያስፈርሙ ነው የሚገኙት። ቶትናም ስታዲየም ግንባታውን ካደረገ በኋላ ሊጠበቅ የሚችለው እንደዚህ አይነት ገንዘብ ለዝውውር እንደዚህ አይነት ገንዘብ አይጠበቅም። ምክንያቱም ለበርካታ ዓመታት አርሰናል ሌሎች ክለቦችም ሲቸገሩ ስላየን በተለይ የስቴዲየም እደሳዎችን ግንባታዎችን ካደረጉ በኋላ ማለት ነው እና ቶትናም ከየት ነው ብሩን እያመጣ ያለው እስኪባል ደረጃ ድረስ በጣም እያወጣ ነው የሚገኘው። ብዙ ጥሩ ተጫዋቾችን በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾችን ነው ዲዘርቤ የሰበሰበው። ይህም ተጫዋች በማንቸስተር ሲቲ በቋሚነት አልተጫወተ ሊሆን ይችላል። ነገር ግን በዲዘርቤ ስር ግን ጥሩ የሚባል ጊዜ ሊያሳልፍ የሚችልበት እድል አለ። የዲዘርቤ ቡድን ውስጥ በደንብ ፊት ሊያደርግ ይችላል። ዲዘርቤ በጣም ጥሩ የሚባል አሰልጣኝ ነው። ራሱን ማሳየት የቻለ ነው በብራይተንም ሆነ በሌሎች ክለቦች ማለት ነው። ስለዚህ የሚጠበቅ ነው። በእርግጥ አሁን ጥሩ ዝውውሮችን ስላደረገ በአንዴ ለዋንጫ ኮንቴንደር ነው ማለት ትንሽ አስቸጋሪ ነው የሚሆነው። ግን ሌላኛው ምናልባት ሳይጠበቅ በጣም
ጥሩ የሚባል ውድድር ዓመትን ሊያሳልፍ ይችላል ብዬ ከምገምታቸው ክለቦች መካከል አንዱ ቶትናም ይሆናል ብዬ ነው ማስበው። ሊቨርፑል እንግዲህ በተለይ ሊቨርፑል እና የመስመር ተጫዋቾች ቁርኝታቸው በጣም ጥብቅ እንደሆነ ይታወቃል። እነ መሐመድ ሳላሁን የሉም። የተለያዩ ተጫዋቾችን ይፈልጋል ሊቨርፑል፣ ባርኮላን ይፈልጋል። እንደዚሁም ደግሞ አሁን ደግሞ ስሙ በስፋት ከያንኮባ ሚንቴ ጋር ተገናኝቷል። የብራይተኑን ተጫዋች ማለት ነው። ይህ ተጫዋች ለ2 ወራት ከሜዳ ይርቃልና ሊቨርፑል እንዴት የሚሉ ነገሮች አሉ። ግን ተጫዋቹ 22 ዓመቱ ነው። ምን ያክል እምነት እንዳሳደሩ በዚህ ተጫዋች ላይ እንደዚሁም ሊቨርፑል የአሁኑን ሳይሆን የወደፊቱን እያዩ እንደሆነ አንዶኒ ኢራዮላ ያንን ማንሳት እንችላለን ማለት ነው። እና ይህ ተጫዋች ምናልባት መዳረሻው ሊቨርፑል ሊሆን እንደሚችል ማንሳት እንችላለን። ሌላው ሮድሪ በዚህ ሳምንት ባርሰሎና መቀላቀሉን ባርሰሎና ይፋ አድርጎ ነበረ። ቀደም ብሎ በተለይ ዓለም ዋንጫው ሲጠናቀቅ አካባቢ ሮድሪ በማንቸስተር ሲቲ እንደማይቆይ፣ ሮድሪ የማድሪድ ተጫዋች እንደሚሆን በስፋት ሲነገር ነበረ። በኋላ ግን መዳረሻው ብሉግርናዎቹ ሆነዋል እና ጆዜ ሞሪኖ የተለያዩ ሀሳቦችን ሰጥቶ ነበር ዛሬ። በተለይ ደግሞ ምንም የቅንጡ የሮድሪን ዝውውር የቅንጡ ዝውውር ነው በሚል ነው ለሪያል ማድሪድ በሪያል ማድሪድ አሁን ባለው ስብስብ እሱም ካስፈረምን የቅንጡ የሚባል አይነት ዝውውር ነው ብሏል። ምክንያቱም በዛ ቦታ ላይ እንደነ ቹዋሜኒ ከማቪንጋ እንደዚሁም በርናንዶ ኢቨን አርዳ ይጫወታል በዛ ቦታ ላይ ሲል እንግዲህ ሀሳቡን ሰጥቷል። ቫልቨርዴን ጨምሮ የዘረዘራቸው ስሞች ናቸው። ለማንኛውም ግን ይህ ዝውውር ለእኛ ቅንጡ ነው የሚል ሀሳቡን አንስቷል። አሁንም እንግዲህ በቀሩት ቀናት ምሽቱንም ነገም በቀሩት ቀናት በአጠቃላይ ብዙ አይነት የዝውውር መረጃዎችን እንደምንሰማ ማንሳት እንችላለን። ከዚህ በኋላ እንደዚህ እንድመጣላችሁ ከፈለጋችሁ ደግሞ ሀሳባችሁን አጋሩኝ ማለት ነው። እንደዚሁም ደግሞ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ።